አንተ ብቻ ልፍራ አንተ ብቻ ስምን ብቻ ልፍራ ስምን ብቻ ስምን ብቻ ልፍራ ስምን ብቻ አንተ ብቻ ልፍራ አንተ 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 ብቻ ስምን ብቻ ልፍራ ስምን ብቻ ስምን ብቻ ልፍራ ስምን ብቻ አንተ ብቻ ልፍራ አንተ ብቻ አንተ ብቻ ልፍራ አንተ ብቻ ስምን ብቻ ልፍራ ስምን ብቻ ስምን ብቻ ልፍራ ስምን ብቻ። ወገኖቼ እግዚአብሔርን ብቻ መፍራት ሃሌሉያ። ሁሉ ከዚህ ይመነጫል፣ ሁሉ ከዚህ ይፈልቃል። ሃሌሉያ። እግዚአብሔር በዚህ ህይወት ይባርከን። እንዘምረዋለን። አንተን ብቻ ልፍራ። በዘመናችን እግዚአብሔርን ፈርተን የምንኖር ዘመናችን ሁሉ በዚህ የተወረሰ ዘመናችን ሁሉ በዚህ የተቃኘ ህይወታችን ሁሉ በዚህ የተቃኘ በቃ እግዚአብሔርን የሚፈራ ልብ እግዚአብሔርን የሚፈራ ማይንድ እንዴት ትልቅ በረከት መሰላችሁ። ሃሌሉያ ሃሌሉያ። አንተ ብቻ ልፍራ አንተ ብቻ አንተ ብቻ ልፍራ አንተ ብቻ አንተ ብቻ ልፍራ አንተ ብቻ አንተ ብቻ ከልባችን በእውነት ስምን ብቻ ስምን ብቻ ልፍራ ስምን ብቻ ስምን ብቻ ልፍራ ስምን ብቻ አንተን ብቻ ልፍራ አንተን ብቻ አንተን ብቻ ልፍራ አንተን ብቻ ስምን ብቻ ልፍራ ስምን ብቻ ስምን ብቻ ልፍራ ስምን ብቻ አንተን ብቻ ልፍራ አንተን ብቻ አንተን ብቻ ልፍራ አንተን ብቻ አንተን ብቻ አንተን ብቻ ልፍራ አንተን ብቻ አንተን ብቻ ልፍራ አንተን ብቻ። እስቲ ያጨበጨብን። አንተን ብቻ ልፍራ አንተን ብቻ 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 ስምን ብቻ ልፍራ ስምን ብቻ ስምን ብቻ ልፍራ ስምን ብቻ አንተን ብቻ ልፍራ አንተን ብቻ አንተን ብቻ ልፍራ አንተን ብቻ ስምን ብቻ ልፍራ ስምን ብቻ ስምን ብቻ ልፍራ ስምን ብቻ አንተን ብቻ ልፍራ አንተን ብቻ አንተን ብቻ ልፍራ አንተን ብቻ ስምን ብቻ ስምን ብቻ ልፍራ ስምን ብቻ ስምን ብቻ ልፍራ ስምን ብቻ አንተን ብቻ አንተን ብቻ ልፍራ አንተን ብቻ አንተን ብቻ ልፍራ አንተን ብቻ ስምን ብቻ ልፍራ ስምን ብቻ ስምን ብቻ ልፍራ ስምን ብቻ አንተን ብቻ ልፍራ አንተን ብቻ አንተን ብቻ ልፍራ አንተን ብቻ ስምን ብቻ ልፍራ ስምን ብቻ ስምን ብቻ ልፍራ ስምን ብቻ አንተን ብቻ ልፍራ አንተን ብቻ አንተን ብቻ ልፍራ አንተን ብቻ ስምን ብቻ ልፍራ ስምን ብቻ ስምን ብቻ ልፍራ ስምን ብቻ። አሜን ሃሌሉያ ሃሌሉያ ሃሌሉያ
ስሙን ብቻ መፍራት ይሆንልን። ሌላ ሁሉ ከዚህ ይመነጫል። ሌላ ሁሉ ከዚህ የሚፈልቅ ነው፣ ከዚህ የሚወጣ ነው፣ ከዚህ የሚቀዳ ነው። ሃሌሉያ። በዚህ ህይወት እግዚአብሔር ይባርከን። ጌታ ሆይ አንተን ብቻ መፍራት ይሆንልን። አንተን ብቻ ማክበር ይሆንልን። ስምህን ብቻ መፍራት ይሆንልን። በዚህ ህይወታችንን ባርክልን ጌታ ሆይ። በእውነት በዚህ ህይወት ባርከን። ይህ ስለምታደርግ እናመሰግንሃለን። ክብሩ ለአንተ ይሆንልን። ጸሎታችንን ይህንን የጸሎት ዝማሬያችንን ስለሰማኸው በእውነት ጌታ ሆይ ስላየኸው ስለምትመልስልን ከዚህ በኋላ ህይወታችን አንተን በመፍራት ብቻ ህይወታቸው ሳይስተካከል ሊደርሺፕ ላይ ይቀመጡና ከዛ የተነሳ ኮሚኒኬሽን ላይ ብዙ ችግር ይፈጥራሉ እና ጌታ ይርዳን። አንድ ጊዜ ምን ትዝ አለኝ፣ የሆነ እንትን ነው ቁራ ነው ይባላል። አፉ ላይ የሆነ ስጋ ይዞ ይዞራል፣ መቀመጫ አጥቶ ማለት ነው። የሆነ ትዝ አለሽ አስታውሰሽ ነው ምስኪን የሆነ ቦታ ላይ ቁጭ ብሎ ሊበላ ነው እሱ እና ቦታ እየፈለገ እያለ ከዛ ማአት ንስሮች መጡ፣ ስጋውን አይተው ማለት ነው። ስጋውን አይተው በቃ ሲያሳድዱት በቃ ምን ንስር ደግሞ በጣም ፈጣኖች ናቸው በሩጫና ቁራው በቃ እንትን ሊሉታል። ከዛ ነፍስ ያውጪኝ ብሎ እየበረረ የሆነ አንድ መነኩሴ ጋር ያርፍና እባክዎትን እነዚህ ንስሮች ሊገሉኝ ነው፣ ምን ይሻለኛል? ነፍሴን በቃ ሊገሏት ነው ብሎ ሲነግረው ለመነኩሴው ምን አለው ለቁራው፣ አንተን እኮ አይደለም እነሱ የሚፈልጉት በአፍ ላይ ያንጠለጠልከውን ስጋ ነው። ስለዚህ እሱን ጣልላቸውና በሰላም ብትኖር አይሻልም? ህይወት አይሻልህም? ህይወት ቢተርፍ አይሻልም? ይለዋል። አይ እንዴ ስጋዬንማ አልሰጥም ይልና ይበራል። እንደገና ላምልጥ ብሎ ሲሮጥ መተው ከበቡት። አሁን በቃ ነፍሴ ያውጪኝ በቃ ምን ይሁን በቃ ራሱን ማዳን የማይችልበት ደረጃ ሲደርስ ያንን አፉ ላይ የያዘውን ስጋ ጣለላቸው። ሲጥልላቸው እነሱ እሱን ትተው እዛ የጣለው ስጋ ላይ ከዛ እየበረረ ነፍሴ ያውጪኝ እንትኑ ጋር ሄደ ማለት መነኩሴ አመሰግናለሁ ነፍሴን አተረፉ። ምን አረክስ በቃ ስጋውን ጣልኩላቸው ስጥልላቸው እኔን ተውኛል። እኔን ስለተውኝ በቃ እንኳን ነፍሴን አተረፉ አመሰግናለሁ፣ ስለ ግሩም ምክሮ አመሰግናለሁ ብሎ መነኩሴውን አመሰገነ ይላል። እና ምንድነው ትምህርቱ? አንዳንድ ጊዜ ይዘነው ተጣብቀንበት በህይወት ዘመናችን የያዝናቸው አንዳንድ ያድግንበት ፋሚሊ ጋራ ከኛ ጋር ተጣብቀው የሆነ ባህሪ አለን፣ የሆነ ማንላቀቀው አይነት እንትን አለን፣ የራሳችን ያናኗር ዘይቤ አለን። እሱ ደግሞ ለተግባቦት እግዚአብሔር በሚያየው አንግል እያየን እግዚአብሔር በሚያየው በመጽሐፍ ቅዱስ መነጽር የተግባቦትን ጥበብ እንድንማር ነው። ምክንያቱም መጽሐፍ ቅዱሳዊ ስለሆነ ነው። ተግባቦት እንዳልኳችሁ እግዚአብሔር ራሱ የተግባቦት አምላክ ነው። ከሰዎች ጋር ግንኙነትን ኮሚኒኬሽን ማድረግ የሚፈልግ አምላክ ነው። ስለዚህ ሰውንም ሲፈጥር ይህንን የተግባቦትን ተፈጥሮ በሰው ውስጥ አስቀምጧል። ሰው ከሰው ጋር ምን እንዲሆን እንዲግባባ፣ ይሄ የእግዚአብሔር ፈቃድ። ለዚህ ነው የጳውሎስን መልእክት ስንመለከት ስለ ንግግር ያዕቆብንም ሲያስተምር ስለ ንግግር የሚያስተምሩት ትምህርት እንደውም ጳውሎስ ሲናገር ለሚሰሙት ጸጋን ይሰጥ ዘንድ ቆላስይስ 4:6 ላይ የሚሰሙ ሰዎች አሉ አይደል? ንግግራችንን ቋንቋችንን ማንኛውም አይነት መልእክት ሐሳባችንን ለማስተላለፍ ስንፈልግ የሚሰማው ሰው ይጠቀምበታል ወይ ብለን እያሰብን የሚሰማው ሰው ይባረክበታል ወይ የሚሰማው ሰው ይታነጽበታል ወይ ብለን አስበን እንድንናገር መጽሐፍ ቅዱስ ያስተምረናል። የተግባቦትን ጥበብ እንደውም በዋናነት የሚያስተምረው ማን ነው? መጽሐፍ ቅዱስ ነው። ስለዚህ ለሚሰሙት ጸጋን ይሰጥ ዘንድ ሁል ጊዜ ንግግራችሁ በጨው እንደተቀመመ በምን ይሁን? በጸጋ ይሁን ይላል። ጌታ ይርዳል። ሁሌ በጸጋ የተለወሰ ንግግር መናገር እንድንችል እግዚአብሔር ካልረዳ ይሄ ሁል ጊዜ ሊሆን አይችልም። ከባድ ነው። ቅድም ይኸው ቃሉ ላይ እንዳየነው በቃሉ የማይሰናከል እሱ ፍጹም ሰው ነው ይላል። እግዚአብሔር ወደ ፍጹምነት እንዲያሳድገን መጸለይ በጣም አስፈላጊ ነው። መጸለይ ብቻ ሳይሆን ማወቅ ደግሞ አርነት ያወጣል።
ለዚህ ነው ስለ ተግባቦት ጥበብ መማር ያለብን፣ በጣም ማወቅ ያለብን። ለዛ ነው ብዙ ጊዜ ስለምንናገራቸው ቃላቶች ግድ የለንም። ባይኔቸር እኔ አሁን ግድ አልነበረኝ፣ እግዚአብሔር ስላስተማረኝ ነው አሁን መፍራት መጠንቀቅ የጀመርኩት። እግዚአብሔር እውቀቱን ስለሰጠኝ፣ እውቀት ነፃነት ያወጣል፣ አርነት ያወጣናል። ስለዚህ እንደፈለግን እንዳንናገር፣ እንደፈለግን በተናደድን ቁጥር ስሜታችንን ያለንን ሁሉ እንዳናወጣ ቁጥብ እንድንል፣ በንግግራችን ጭምት እንድንሆን፣ ስለሚሰማው ሰው እንድናስብ ከመናገራችን በፊት ኢቨን ፊልጵስዩስ ምዕራፍ 4:8 ላይ በጎ የሆነውን አስቡ። ኢቨን ስለ አስተሳሰባችን እግዚአብሔር ግድ ይለዋል። አይገርምም? አስተሳሰባችን። ምክንያቱም ኃጢአት ራሱ የሚጀምረው ከተግባር ከአክሽን ሳይሆን ከሀሳብ ስለሆነ ብዙ ጊዜ ሀሳባችን ውስጥ የሚመጣው ኃጢአት አይመስለንም። በጎ ያልሆነ ሀሳብ ስናስብ ኃጢአት ላይ መስለን ይችላል። ግን መጽሐፍ ቅዱስ ያስተምረን በጎ የሆነውን አስቡ። ኃጢአት የሚጀምረው ከአስተሳሰብ እንደሆነ ያስተምረናል። ስለዚህ አሁን ስለ ንግግራችን ብቻ ሳይሆን እንደውም ስለ አስተሳሰባችን ደግሞ ማሰብ እንጀምር። ምን እያስብኩ ነው? እኔ አሁን ምንድን ነው የማስበው? ስለ እህቴ ምን አይነት አስተሳሰብ አለኝ? ስለ ወንድሜ ምን አይነት አስተሳሰብ አለኝ? በጎ ነው የማስበው? መልካም ነው የማስበው? ቅን የሆነ ነገር ነው የማስበው? ሰላም ያለበትን ነገር ነው የማስበው? ፍቅር ያለበትን ነገር ነው የማስበው? ወይስ ክፋት፣ ተንኮል፣ ምቀኝነት፣ ቅናት ነው ወይስ ምንድን ነው የማስበው ብዬ ሀሳቤን ምን ማድረግ አለብኝ ማለት ነው? መፈተሽ እንድችል የእግዚአብሔር ቃል ያስተምረኛል። ጌታ ይርዳል። ስለዚህ ተግባቦትን ስናስብ አንድ ሰው የሚናገረው ያሰበውን ነው። በሀሳብ ውስጥ ያብላላውን ያሰላሰለውን እንትን ያለውን በደንብ አድርጎ ኦርጋናይዝ ያደረገውን። አሁን እሱን በደንብ እንማራለን ስለ ቴክኒኩ። ምክንያቱም ይሄ ኢንኮዲንግ እና ዲኮዲንግ የሚባል ነገር አለ። አንድ ነገር መልእክት ሆኖ ከመውጣቱ በፊት ከውስጣችን ሀሳብ ነው የሚሆን። የተዘበራረቀ ሀሳብ ሊሆን ይችላል። ያንን ሀሳብ በአእምሯችን ኦርጋናይዝ ማድረግ፣ ማስተካከል፣ ቃላትን በምን መንገድ ተጠቅመን ጤናማ ቃል ላውጣ፣ ሰው በሚረዳው መንገድ ዝም ብዬ እንደመጣልኝ መለጠፍ መናገር ሳይሆን መጀመሪያ ማሰብ፣ ስለምናገረው ነገር አስቀድሜ ምን ማድረግ ማሰብን ኤክስፒሪየንስ ማድረግ ያስፈልጋል። ይሄ በልምምድ የሚመጣ ነው። መቼም ሂደት ነው። ተግባቦት ሂደት ነው። የተግባቦት ክህሎትን የምንማረው በፕሮሰስ ነው እንጂ ኦቨርናይት በጣም ፍጹማን ልንሆን አንችልም። ይህንን አጠብቁ። ግን ምንድነው ዕለት ዕለት ዴይሊ መጀመሪያ ምን እያሰብኩ ነው? አስተሳሰባችን ካልተፈወሰ በምንም መንገድ ንግግራችን አይፈወስም። ፈውስ የሚጀምረው ከአእምሮ ነው፣ ከአስተሳሰብ ነው። ትልቁ ጦር ሜዳም ደግሞ ያለው አእምሯችን ላይ ነው። ሰይጣን ክፉ ሀሳብን የሚያመጣው ወዴት ነው? ወደ አእምሯችን። በዛን ጊዜ ክፉ ሀሳብ ወደ አእምሯችን ሲመጣ እኛ ያንን ሀሳብ ምን ማድረግ አለብን? ሪጀክት ማድረግ አለብን፣ ማውጣት አለብን። በእግዚአብሔር ቃል ፊልተር እያደረግን እያጠለልን ምን ማድረግ አለብን? ማውጣት። ፕሮሰስ የሚጀመረው ከአእምሮ ነው እና እዛ ላይ መስራት አለብን ማለት ነው። አንድ ሰው ምንድን ነው የሆነ አባባል አላል፣ ወፍ በእኔ ላይ እንድትበር መከልከል አልችልም፣ ግን እላይ ላይ ጎጆ እንድትሰራ አልፈቅድም። አለመፍቀድ ይችላሉ። ብዙ ክፉ ሀሳቦች ሲመጡ ትንሽ የምናከርማቸው አንድ ቀን ሁለት ቀን የምናሳድራቸው ከሆነ አእምሯችን ምን ያደርጋል? ያን ክፉ ሀሳብ ፕሮሰስ ያደርጋል። ስለዚህ ከኛ ጋር ይዋሃዳል። የሆነ ክፉ ሀሳብ ሲመጣ ቶሎ ሪጀክት ማለት ነው። ይሄንን መልመድ አለብን። ሰይጣን ክፉ ሀሳብ ወደ አእምሯችን ያመጣል። ጥላቻ ሀሳብ፣ ኔጌቲቭ ሀሳብ የሆነ ይተረጉማል አእምሯችን። የምንሰማውን መልእክት ሁሉ አእምሯችን መጀመሪያ ምንድን ነው የሚያደርገው? ፕሮሰስ ነው፣ መተርጎም ስራ ነው የሚሰራው። ስለዚህ ጥሩ ተርጓሚዎች እንድንሆን ጌታ ይርዳል። የምንሰማውን ሁሉ በመልካም የምንተረጎም እንድንሆን፣ ፖዚቲቭ ማይንድ እንዲኖረን፣ በጎውን አስቡ ይላል፣ ቅን የሆነውን አስቡ ይላል። ፊልጵስዩስ ምዕራፍ 4:8 ጀምረን ስናነብ ፍቅር ያለበትን ነገር አስቡ ማለት ትእዛዝ እኮ ነው። ሆን ብሎ ማሰብ ማለት ነው። ትእዛዝ ነው፣ ኦፕሽን አይደለም። ድንገት ሲመቸን የምናስበው ሳይሆን ሆን ብለን ሀሳብ እየሰራን ሊሆን ይችላል፣ ሽንኩርት እየከተፍን ሊሆን ይችላል። የሆነ ሀሳብ ወደ አእምሯችን ሲመጣ በጎውን እንድናስብ። ስለ ሰዎች ቅድም እንደዛ ያለችው ያቺ እህት እንዲህ ለማለት ፈልጋ ነው እንዴ? ወይ ጉድ! ለካ ኔጌቲቭ፣ ለካ እንደዚህ ለማለት ፈልጋ ነው ብለን በኔጌቲቭ ነገር እንዳንተረጉመው፣ ልክ እንደዛ መተርጎም ሲጀምር አእምሯችን ኖ የእግዚአብሔር ቃል እንደዚህ ይላል ኖ እያልን ማምከን ጥርልኝ
በምን ቃላት ብናገረው ነው? ዳመጥ የሚባለውን ነገር ነው። ሰዎችን በማዳመጥ ውስጥ በጣም ጤናማ ተግባቦት ማድረግ ይቻላል 50%። ሌላው ቅድም ዓለም እንዳለችው መናገር ማለት የአንደበት ንግግር ብቻ አይደለም። አይን ይናገራል፣ ጆሮ ፊት ይናገራል፣ እጅ ይናገራል። እኔ አሁን እናንተን እያስተማርኩ እንደዚህ ማለት ምን ማለት እንዲህ ብል አሁን ምንድን ነው የምትሉት እንዴ? ስማ አበለች አትሉ ትላላችሁ። ሲስተር ነይ 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 ብል ምን ትላላችሁ? በስማ ምን ሆና መግባቢያ ዘዴዎች አሉ። እነሱን ሁሉ እንማራለን ማለት ነው። ስለዚህ ከአሁን በኋላ ከዛሬ ጀምሮ ዛሬ መግቢያ ብቻ ነው ያየነው። ከዛሬ ጀምሮ ስለ ኮሚኒኬሽናችን በደንብ ኦብዘርቭ ማድረግ እንጀምር። ቤታችን ስንሄድ ከልጆቻችን ጋር ከጓደኞቻችን ጋር ሰላምታ ስንሰጥ ሰውን ምን ያህል እንዴት እንደምናዳምጥ የምንናገረውን ቃል እስቲ አስቤበታለሁ። ስለዚህ ጉዳይ የምናገረውን ቃል እያሰብኩ መናገር እስቲ ኦብዘርቭ አድርጉ። እኔ ተግባቢ ነኝ? በእርግጥ ሰውን አንደርስታንድ አደርጋለሁ። በተግባቦት ክህሎት ውስጥ መናገር ብቻ ሳይሆን ማድመጥ ራሱ ሌላ ክህሎት ነው። በጣም ጥሩ ስኪል ነው ማዳመጥ፣ እንደውም 50%። እና በትዕግስት ሰዎችን እናስጨርሳለን፣ እንሰማለን። እኔ ሰው ይረዳኝ ሰው አንደርስታንድ እኔን ያርገኝ ከማለት ወጥተን ከዛ ሰርክል ወጥተን እስቲ ደግሞ አሁን ሰውን ልረዳ ነኝ አንደርስታንድ ላድርግ፣ እስቲ ሰውን ልረዳ፣ ልጄን እስቲ እኔ አንደርስታንድ፣ ባለቤቴን እስቲ አሁን ልረዳው፣ እህቴን እኔ ልረዳት ወደሚለው ሰርክል ውስጥ እንድንገባ አሁን በዚህ ውጤታማ የምንሆነው እንዲህ ስንሆን ነው። ምክንያቱም ጌታ ኢየሱስን ስንመለከት በጣም ከሰው ጋር ለመግባባት ከየት ነው የመጣው? ከሰማይ ነው የመጣው እኮ። እሱ እኮ መለኮት ነው። እሱ እኮ አምላክ ነው አይደለ? ከሰው ጋር ለመግባባት በሰው አውድ ውስጥ ነው የመጣው። ኢንካርኔሽን ማለት ስጋ መልበስ ማለት ለመለኮት ትልቅ ምንድነው? ውርደት ነው። ይሄ ደካማ ስጋ ነው የለበሰው ኢየሱስ። ከሰው ጋራ ተግባቦትን ለመፍጠር ነው ይሄንን ደካማ ስጋ የለበሰው። ሰውን ፈልጎ ለማውጣት ነው። እኛን ለማዳን ሰው ሆነ አይደል ኢየሱስ? ስለዚህ እኛም አሁን የእግዚአብሔር የክርስቶስ አምባሳደሮች ነን ስንል፣ እኛ የክርስቶስ ልጆች ነን ስንል ይሄንኑ አገልግሎት ነው የተረከብነው። ስለዚህ አሁን የራሳችንን ነገር መተው አለብን። እኔን ሰው ለምን የኔ ነገር ለምን ቋንቋዬ ለምን አይገባትም ቋንቋዬ ለምን አይገባውም ማለት ትተን እኔ ደግሞ ሰውን እስቲ አንደርስታንድ ላድርግ፣ ሰውን እስቲ ልረዳ ያለበትን ሁኔታ እኔ ደግሞ አንደርስታንድ ለማድረግ ልሞክር፣ እስቲ ለሰው ልኖር፣ እስቲ የሚገባውን ቋንቋ በሚገባው ቋንቋ ላናገር፣ ለሰው መኖር፣ ለሰውን ማገልገል። ይሄ የአገልጋይነት ስፒሪት እግዚአብሔር ያብዛለን። አሜን። ለዚህ ነው የተጠራ ነው። ስለዚህ ከእኔነት ሰርክል ወጥተን ሰውን የእግዚአብሔርን ሐሳብ ወደምናገለግልበት ሰርክል ውስጥ እንድንገባ ነው ዋናው የኮሚኒኬሽን ስኪል ትምህርት። በትዳራችን፣ በቤተሰባችን፣ በልጆቻችን፣ በቤተ ክርስቲያን፣ በህብረት፣ በተለይ ሴቶች ደግሞ ሶሻል ቢንግ ነው የምንባለው፣ ማህበራዊያንን ኢንተራክሽናችን በጣም ብዙ ነው። በዛ አንጻር ደግሞ የምንጣላው፣ የምንጋጨው፣ የምንኮራረፈው እኛው ነን። በብዛት ሴቶች ላይ ነው የሚታየው ይሄ አይደለም። ስለዚህ ያንን ነገር እኛ ደግሞ ያንን ነገር ለማሻሻል እንሞክር። ራሳችን ላይ እንስራ መጀመሪያ፣ ከዛ ደግሞ ሰዎችን ደግሞ በዚህ ወደምናገለግልበት ምዕራፍ እንድንሸጋገር ነው። እግዚአብሔር በዚህ ህይወት ይባርከን። የጥበብን የተግባቦትን ጥበብ እንድናሳድግ እግዚአብሔር ይርዳል። እግዚአብሔር ጠቢብ ተናጋሪዎች፣ ጠቢብ አድራጊዎች፣ ጠቢባን ያድርገን እግዚአብሔርና በመጽሐፍ ቅዱሳችን ውስጥ ጠቢባኖች በጣም እግዚአብሔር ባስቀመጣቸው ዘመን የእግዚአብሔር ሰዎች የመፍትሄ ሰዎች ነበሩ። እግዚአብሔር የመፍትሄ ሰዎች ያድርገን። የመፍትሄ ሰዎች፣ የመፍትሄ ሰው፣ የመፍትሄ ሴት፣ የመፍትሄ ሰው መሆን በዚህ ዘመን በተለይ በመብራት ተፈልጎ የማይገኝበት ዘመን ነው። በጣም ብዙ ችግር የበዛበት ዘመን ውስጥ ነው ያለነው። የፋሚሊ ችግር፣ የቤተ ክርስቲያን ችግር፣ የትዳር ችግር፣ የኢኮኖሚ ችግር፣ ማህበራዊ ችግር፣ የሰላም ችግር፣ ብዙ ቀውስ፣ ብዙ ፍርስራሽ የሞላበት ምድር ውስጥ ነው አይደለ ያለነው። እኛን እግዚአብሔር ይጠቀምብን። እስቲ እግዚአብሔር እኛን እንደ መድኃኒት አድርጎ የመፍትሄ አካል አድርጎ እኛን እግዚአብሔር እንዲጠቀምብን
በዚህ ጥበብ እግዚአብሔር እንዲባርከን ሰለሞን ያለው ምንድነው? ጥበብ ስጠኝ፣ ጥበብን ስጠኝ፣ ይሄንን ህዝብ ማስተዳድርበትን ጥበብን ስጠኝ። በጣም የሚገርማችሁ እግዚአብሔር የሚደሰትበት ትልቁ ጸሎት የጸሎት ርዕስ ጥበብን ስጠኝ። ለምን? ለአገልግሎት ስለሆነ የምንጠይቀው። እግዚአብሔር ይመስገን። በዚህ ሀሳብ እንጸልያለን። እግዚአብሔር ጥበበኞች ያድርገን። እሺ እንጸልያለን። ጥበበኞች እንዲያደርገን እንጸልያለን። እንደ ሰለሞን በትዳሬ ውስጥ ጌታዊ ጥበብን ስጠኝ፣ ለአገልግሎቴ ጥበብን ስጠኝ፣ ለስራዬ ጥበብን ስጠኝ እያለን እንጸልያለን። በዚህ ጸሎት እንጸልያለን። ከዛም ደግሞ ልጆቻችንንም እግዚአብሔር እያሰብን እንጸልያለን። የዘመኑ ጥበበኛ ሴት እንደነ አቢጊያን ታስታውሷታላችሁ። ምን ያህል ጣልቃ እንደገባች በዳዊትና በቤተሰቧ መካከል ምን ያህል ጣልቃ እንደገባች ታስታውሳላችሁ። አእምሮሽ ታላቅ ነው የተባለች ሴት፣ አእምሮሽ ታላቅ ጥበበኛ ሴት ነች። በእውነት እንደዚህ የሚከለክል ትውልድን ከጥፋት የሚከለክል ጥበብ፣ የሚታደግ ጥበብ፣ ይሄ ማህበራዊ ቀውስን መፍትሄ የሚያመጣ ጥበብ፣ የቤተ ክርስቲያንን ክራይሲስ እግዚአብሔር ፈውስ የሚያመጣበት ጥበብ፣ የተግባቦት ጥበብ። በእውነት እግዚአብሔር የተግባቦት አምላክ የኮሚኒኬሽን አምላክ ስለሆነ እና እግዚአብሔር በዚህ ጥበብ ቃላችን የሚሰማ እንደ ሰለሞን እንደ ሳሙኤል ቃላችን መሬት የማይወድቅ ጌታ ይባርከን። በእውነት በዚህ እግዚአብሔር ይችላል፣ እግዚአብሔር ይጠቀምብን ወገኖቼ። እኔ ትልቁ ጸሎቴ እግዚአብሔር ወይ ተጠቀምብኝ ነው። ምክንያቱም እግዚአብሔር ሰው ይፈልጋል በዚህ ዘመን ወገኖቼ። አሁን ለራሳችን የምንኖርበት ዘመን አይደለም እውነት ለመናገር፣ ምክንያቱም ሁሉ ነገር አልቋል። ጌታ ሊመጣ እኮ በደጅ ነው። የዓለም ታሪክ እኮ ወደ ፍጻሜ እየቸኮለ ነው ወገኖቼ። ብዙ ዘመን እንዳለን አናስብ። ጥቂት ዘመን ነው ያለን እና በዚህ አጭር ዕድሜ እግዚአብሔር በዚህ ህይወት እንዲቀባን ቀብቶ እንዲያስነሳን ጥበበኛ ሴት እንድንሆን ጥበብ ተናጋሪዎች እንድንሆን ጌታ በዚህ እውነት እንዲባርከን እንጸልያለን። እግዚአብሔርን በመፍራት ህይወት እግዚአብሔር ይባርከን። በዚህ ጥበብ ልጆቻችንን እግዚአብሔር ይባርክ። ይሄ በረከት ለልጆቻችን ይተላለፍ። በቃ ልጆቻችን ላይ ትውልዱ ላይ እግዚአብሔርን መፍራት ጥበብ፣ የእግዚአብሔርን የመፍራት ጥበብ፣ የማስተዋል ጥበብ፣ የእውቀት ጥበብ እግዚአብሔር እንዲያበዛ እንጸልያለን። ሃሌሉያ። ስለ ልጆቻችን ዛሬ የምንጸልየው በእውነት በዚህ ርዕስ መሆን አለበት። እግዚአብሔር ትውልዱን እግዚአብሔርን በመፍራት ጥበብ ይባርክ። በእውነት ልጆቻችን ከዚያ አይጉደሉ። በእውነት እግዚአብሔርን በመፍራት ስሙን በመፍራት ሃሌሉያ። እግዚአብሔር በዚህ እውነት ይባርከን ወገኖች። ጥቂት ደቂቃ ነው የምንጸልይ። እኛም እግዚአብሔርን የምንፈራ ሴቶች እንሆን ወገኖች። እግዚአብሔር ሰው ሲፈልግ እኛን ያገኘን ወገኖች። እግዚአብሔር ስሙን ፈርተን መኖር ይሆንልን። እግዚአብሔርን ፈርተን መኖር ይሆንልን። እግዚአብሔርን ፈርተን ማገልገል ይሆንልን። በእውነት ነው የምላችሁ፣ ይሄ ትልቅ በረከት ነው። የተግባቦት ሁሉ ምንጭ ነው እግዚአብሔርን መፍራት። የኮሚኒኬሽን ሁሉ ምንጭ ነው እግዚአብሔርን መፍራት። በዚህ ህይወት እግዚአብሔር ይባርከን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እነ ዳንኤል ክፉ በሆነው መንግስት በናቡከደነጾር በጨካኙ መንግስት በጥበብ የተመላለሱ እነ ዳንኤል፣ እነ ሲድራቅ፣ እነ አብደናጎ፣ እነ ሚሳኤል እነሱ ናቸው የእግዚአብሔርን ስም ያስከበሩት ወገኖች። ዛሬ ጥበበኛ ሰው እግዚአብሔር ይፈልጋል። እነ ዮሴፍን ብታዩ በረሃቡ ዘመን የመፍትሄ ሰው ነበረ፣ ጠቢብ ስለነበረ እግዚአብሔር የመፍትሄ ሴት ያድርገን። የመፍትሄ ሴት የመላ ሴት ያድርገን። ሰዎች ግራ ግብት ሲላቸው እኛ ጋር መጥተው ጥበብ የሚያገኙብን ሰዎች በቃ ስለ ትዳራቸው፣ ስለ ኑራቸው፣ ስለ ህይወታቸው ግራ ሲጋቡ እኛን የሚፈልጉን እንድንሆን ጌታ ይርዳን።
እግዚአብሔር ይጠቀምብን ወገኖቼ። አለሁኝ እነሆኝ አለሁ እንበለው ጌታ። ቆመን ዘምርና ጸልየን እንጨርሳለን። ሃሌሉያ። ዛሬ እግዚአብሔርን በመፍራት ጥበብ ይባርከን። ሀብለን የተግባቦትን ጥበብ ስንማር እግዚአብሔር በመፍራት ጥበብ ይጀምርልን። ጌታ በዚህ ህይወት ይባርከን። ሃሌሉያ። ይህንን ዝማሬ ከዘመርን በኋላ ከኢየሩስ ጋር እንጸልይና እንጨርሳለን። ሃሌሉያ። አንተን ብቻ ልፍራ፣ አንተን ብቻ፣ አንተን ብቻ ልፍራ፣ አንተን ብቻ፣ ስምን ብቻ ልፍራ፣ ስምን ብቻ፣ ስምን ብቻ ልፍራ፣ ስምን ብቻ፣ አንተን ብቻ፣ አንተን ብቻ ልፍራ፣ አንተን ብቻ፣ አንተን ብቻ ልፍራ፣ አንተን ብቻ፣ ስምን ብቻ ልፍራ፣ ስምን ብቻ፣ ስምን ብቻ ልፍራ፣ ስምን ብቻ፣ አንተን ብቻ፣ አንተን ብቻ ልፍራ፣ አንተን ብቻ፣ አንተን ብቻ ልፍራ፣ አንተን ብቻ፣ ስምን ብቻ ልፍራ፣ ስምን ብቻ፣ ስምን ብቻ ልፍራ፣ ስምን ብቻ፣ አንተን ብቻ፣ አንተን ብቻ ልፍራ፣ አንተን ብቻ፣ አንተን ብቻ ልፍራ፣ አንተን ብቻ፣ ስምን ብቻ ልፍራ፣ ስምን ብቻ፣ ስምን ብቻ ልፍራ፣ ስምን ብቻ፣ አንተን ብቻ ልፍራ፣ አንተን ብቻ፣ አንተን ብቻ ልፍራ። የጸሎት ዝማሬ ነው እያጨበጨበ ስምን ብቻ ልፍራ፣ ስምን ብቻ፣ ስምን ብቻ ልፍራ፣ ስምን ብቻ፣ አንተን ብቻ፣ አንተን ብቻ ልፍራ፣ አንተን ብቻ፣ አንተን ብቻ ልፍራ፣ አንተን ብቻ፣ ስምን ብቻ ልፍራ፣ ስምን ብቻ፣ ስምን ብቻ ልፍራ፣ ስምን ብቻ፣ ለመጨረሻ አንተን ብቻ፣ አንተን ብቻ ልፍራ፣ አንተን ብቻ፣ ስምን ብቻ፣ አንተን ብቻ ልፍራ፣ አንተን ብቻ፣ ስምን ብቻ ልፍራ፣ ስምን ብቻ፣ ስምን ብቻ ልፍራ፣ ስምን ብቻ። ሃሌሉያ። አንተን መፍራት ይሆንልን ጌታ ሆይ። ኢየሱስ 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 ኢየሱስ
ይወራ አንተ ብቻ ነህ የኔ ጌታ ሰለሞን የሚበልጥ በዚህ አለ። እንቆቅልሽን የሚፈታ የዘመናት ሁኔታችን በእኛ ውስጥ ተሰውሮ ያለውን ጥበብ የጎደለውን ማንነታችንን ሊያስጥል ያለ ጌታ በዚህ አለ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሲፈልግ በሴት ልጆቹ ሲፈልግ በወንድ ልጆቹ በሚፈልገው መልክ እግዚአብሔር ሊቃኘን፣ እግዚአብሔር ሊቀርጸን፣ እግዚአብሔር ሊሞርደን፣ እግዚአብሔር ሊያበጃጅና ለከበረ ነገር ሊያወረን በዚህ ሰበሰበን። ኧረ ክብር ለጌታ ይሁን። ኧረ ክብር ለጌታ ይሁን። ስም ለዘላለም የተባረከ ይሁን። አሜን። አንድ ነገር አይነበር እህታችን እያስለች እንደባውዛ የሚበራ ነገር በመካከላችን ሲያልፍ የጨለማ ቁራጭ የሚመስሉ ነገሮች ከህይወታችን ላይ እየረገፈ ብርሃኑ በገባ ብርሃኑ በመጣ ቁጥር ከላያችን ላይ የጨለማ ጥቋቁር የሆነ የጨለማ ቁራጭ ሲረግፍ አይነበር። አሜን። ክብር ለጌታ ይሁን። አሜን። ለዚህ ጌታ ክብርና እህታችንን እግዚአብሔር አብዝቶ ይባርካል። እግዚአብሔር ፕሮግራም የእግዚአብሔር አጀንዳ የእግዚአብሔርም ሀሳብ በዚህ ስለሆነ እኔና እናንተን አሰንቆ ስንቅ አስይዞ ወደ ትውልድ ሊልከን እግዚአብሔር በዚህ በእግሮቹ ስር እንደ ማርያም ቁጭ አድርጎ እየመገበናል። ለጌታ ይሁን። ጌታ ምስክር ነው ብላችሁ አንዳንዱ ወፍሩ፣ አንዳንዱ ጉርቃጭ፣ አንዱ ሌላው አካል ወፍሩ እያየሁት በሚገርም ሁኔታ አንድ እጅ ያልፋል። አሁንም ደግሞ አንድ እጅ ሲያልፍ የሰው ሁሉ ሰውነት ሼፕ ሲይዛል። ኢየሱስ ጌታ ነው። የሆነውን ማንነታችንን በመንፈሳዊ ነገር የጎደለብንን ሼፕ ሊያስይዝ በዚህ ያለ ጌታ ይባረክ። ያገለገለን ጌታ ይባረክ። የተናገረን ጌታ ይባረክ። ያስሮጠን የፈለገ ጌታ ይባረክ። እንደ ንስር ሊያበረን የፈለገ ጌታ ይባረክ። ሰርተን ዝም ብለን ልንቀመጥ የብፌ ቃል ሆነ አይደለም። የብፌ ዕቃ አይታችሁ ከሆነ ይቀመጥና አንዳንዴ በጣም ዶሪ የሚወደድ እንግዳ ሲመጣ ብዙ ጊዜ የተቀመጠ ዕቃ ሰው ያወጣና ያስተናግድበታል። እንደዛ አይደለም። እኛ ግን ለሁል ጊዜ ሊጠቀምበት በወደደው መንገድ ሊመነዝር በወደደው መንገድ ደግሞ በእኛ ሊሰራ በዜጎች አርጎ እያስተማረናል። ክብር ለጌታ ይሁን። ወገኖች አልፈን ጉባኤ ባናገለግል እንኳን በቤትና በአካባቢ በጎረቤትና በግቢ ያለውን ትውልድ እንኳን ማትረፍ አንድ ሕዝብ እንደ እልፍ ሕዝብ ነው ለእግዚአብሔርና ትልቅ አገልግሎት ነው። ኢየሱስ ያድናል። ክብር ለጌታ ይሁን። በሰማይና በምድር ታላቅ ሆንክ የአባቶቻችን አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አምላካችን እግዚአብሔር አንተ እግዚአብሔር ስለሆንክ እናከብርሃለን። አባታችን ስለሆንክ እናመሰግንሃለን። ጌታችን ስለሆንክ እንወድሃለን። አምላካችን እግዚአብሔር ሆይ በዚህ ስፍራ ቁጭ አድርገህ ደግሞ መንፈስ ቅዱስ ሆይ የተግባሩ ጥበብ ምን እንደሆነ እግዚአብሔር ሆይ ለይተን እንድናውቅ የምንግባባበትን ጥበብን የሞላበትን እውቀት ያለበትን ትምህርት በዚህ እንደ ብዙ ጅረት ውሃ እያፈሰስ ስላለ ይሄ የፈሰሰውን ደግሞ እኛ እየተቀበልን አትክልት ውሃን እንደሚጠጣ ጠጥተን ለሌሎች ወደምንተርፍበት ነገር እንድንሄድ እንድትረዳ እንጸልያለን። በጌታ በኢየሱስም የጥበብ መንፈስ በእኛ ላይ ይሙላ። የጥበብ መንፈስ በልጆቻችን ላይ ይሙላ። የእውቀት መንፈስ በእኛ ላይ ይሙላ። በልጆቻችን ላይ እንዲሁ ይሙላ። የዘላለም አባትና አምላክ እግዚአብሔር ዛሬ በዚህ ዘመን ሰው ከሰው ጋር አይደለም፣ ሰው ከራሱ ጋር መታረቅና መግባባት ባጣበት ዘመን እንዴት መግባባት እንደሚገባን እግዚአብሔር ሆይ የመፍትሄ አካል እንድንሆን በዚህ እያስተማርከን ስላለ እናመሰግናለን፣ እናከብረሃለን። የተማርነው ትምህርት እግዚአብሔር ሆይ የሰሙት ቃል ከሰሚዎች ጋር ስላልተዋሃደ አልጠቀማቸውም እንደሚል ሳይሆን የተማርነው ትምህርት የሚጠቅመን እንዲሆን በኢየሱስ ስም እንጸልያለን።
ተጠቅመን የምንገለጽበት ይሁን። ተጠቅመን ለትውልድ የምንተርፍበት ይሁን። ተጠቅመን ቤተሰብን የምታተርፍበት ይሁን። ተጠቅመን ቤተክርስቲያንን እናገልግል። አምላካችን እግዚአብሔር ሆይ በእውነት ጥበብ በጎደለው መንገድ እስከዛሬ ሄደን ብዙዎችን ባርተን የብዙዎችን ሕይወት አጉድለን የብዙዎችን ሁኔታ እንቅፋት ሆነን ሊሆን ይችላል። እግዚአብሔር ሆይ ከዛሬ ጀምሮ በዚህ መንፈስ እንዳንገለጥ የበረታው መንፈስ እያንዳንዳችንን እግዚአብሔር ሆይ ዛሬ መውደቅ የሚገባውን ከኛ ላይ ጥሏል። ጨርሶ መራገፍ የተገባው ነገር ከኛ ላይ ይራገፍ። መራገፍ የተገባው ነገር ከኛ ላይ ይራገፍ። ጽዮን ሆይ ስራትሽን ፍትሽ ትቢያሽንም አድረቅ እንደሚለኝ በጌታ በኢየሱስም የተጣበቅብን ነገር የቀረ ነገር ደግሞ እንዲራገፍ እንጸልያለን። ልጆቻችን ላይ በኢየሱስ ስም ይራገፍ። ሕይወታችን ላይ በኢየሱስ ስም ይራገፍ። በረከታችን ላይ ይራገፍ። በጤናችን ላይ ይራገፍ። መንፈሳዊ ነገራችን ላይ ይራገፍ። መልካሙ ህብረታችን ላይ ይራገፍ። መልካሙ ግንኙነታችን ላይ ይራገፍ። ትዳራችን ላይ ይራገፍ። እኛና ከልጆቻችን ላይ የተራገፈ ይሁን። ለመልካም መግባባትና ለጥበብ ቃል የምንገለጥበት የጥበብና የእውቀት መንፈስ በእኛ ላይ እንዲሞላ እግዚአብሔር በዚህ እውቀት ዕለት በዕለት እየተገለጠን መድረስ ወደሚገባን መንፈሳዊ ማማና ከፍታ ላይ መውጣት ይሆንልናል። በጌታ በኢየሱስም እየባረክ ልትባርከን እያወጣ ልታወጣን እኛን አይደለም በዚህ ፖስታ ውስጥ አሉ ልጆቻችን ላይ እንኳን እግዚአብሔር ሆይ ዝርዝራቸው በተቀመጠው ላይ እግዚአብሔር ሆይ እኛን ያገኘ መንፈስ እያገኛቸው ስለሚቃኙ እናከብረሃለን። ስለሚሰሩ እናመሰግናለን። ከንቱ ነገር ከነሱ ስለሚወድቅ እናከብረሃለን። እግዚአብሔር የዘላለም አባት ሰለሞን የእግዚአብሔርን ቤተ መቅደስ ሰርቶ ከጨረሰ በኋላ በቤተ መቅደሱ አደባባይ ላይ ቆሞ ያለ አንድ ድምፅ መጣ። እግዚአብሔር ይመስገን። በዚህ ስለሚጸለየው ጸሎት ጆሮ ይሰማል፣ ዓይኖች ይመለከታሉ። ክብር ለጌታ ይሁን። በዚህ ስለምጸለየው ጸሎት ወገኖቼ እንደ ቀላል ነገር እንዳታዩ፣ ሰማያት በአንጻራችን ተከፍቶ እያየኋቸው የእግዚአብሔር ዓይኖች በዚህ አሉ። ጸሎታችን ይሰማል። ቃላችን ጸባዖት ይገባል። ጸባዖት ይገባል። እግዚአብሔር ማደሪያ ይደርሳል። የመልካም ሽቶ እግዚአብሔር ያሸታዋል። እግዚአብሔር ይሁን። አምላካችን እግዚአብሔር ሆይ ጸሎትን የማትንቅ እግዚአብሔር ሆይ በምድረ በዳ የሚኖር ሕዝብ ሞገስን አገኘ እንደሚል ቃል በዚህ የተሰበሰብነው ሴቶች ልጆች በፊት ሞገስን አግኝተን ጸሎታችን እየተሰማ ተራ ነገር እየወደቀ በኃይል አስታጥቀን ልታወጣን እግዚአብሔር ሆይ ደግሞ እግዚአብሔር ሆይ ይህችን ቀን እያስታወስን እግዚአብሔር የዘላለም አባት እንደምታሰቢያ አድርገን በዛ የተማርኩ ትምህርት እንዲቀይሮኝ ለዚህ በቃው የምንሰው ስለሆነን እናመሰግናለን። እህታችን በከንቱ ድካም አልደከመችም። ድካሟ ፍሬዋን ስለሚያሳያት ፍሬያማ አገልግሎትን እያገለገለች ስላለች እናመሰግናለን። ሚኒስትሪ በኃይል የሰፋ ይሆን፣ በኃይል የተለጠጠ ይሆን። እግዚአብሔር የሚያስፈልጋቸው ነገር እንደ ባለጠግነት መጠን በክብር እንድትሞላባቸው እንጸልያለን። በክብር በኢየሱስ ስም ሙላባቸው። ሁለት አይታይባቸው፣ ማነስ አይታይባቸው፣ ስቅታ አይታይባቸው። ከፍታ ገንዘባቸው ይሆን፣ ከፍታ መለያቸው ይሆን፣ ከፍታ መታወቂያቸው ይሆን። ከፍታ እግዚአብሔር የዘላለም አባት አንተ በወደድከው ልክ የተተኮሱ ይሆን። አምላካችን እግዚአብሔር ሆይ ስለዚህ ጊዜ ሰዓት እናመሰግናለን። እህታችን ሮማን እንደወደድክና እንደፈቀድክ እየተጠቀምክ ስላለ ስምህ ብሩክ ይሁን። ቤተሰቦቿ በኢየሱስ ስም ይባረክ። ትዳሯ ይባረክ። ልጆቿ ይባረክ። እሷ እየባረክ ስለምትባረካት ከዚህ በበለጠ በቃል ግልጠት ስለምትገልጣት ከዚህ በበለጠ በቃል ፍቺ ስለምትገልጣት ብዙዎች የምትጠቀም የመፍትሄ አካል ስለሆነች እናመሰግናለን። እግዚአብሔር ሆይ ትብዛ፣ ተስፋ ትለጠጥ። እግዚአብሔር ሆይ በሮች ሁሉ ይከፈቱ፣ በሮች ሁሉ አውቀው ይከፈቱ። ከዚህ በበለጠ ለብዙዎች የምተርፍበት በሮችን በኢየሱስ ስም በአራቱ ማዕዘናት በረጋግዳለሁ። በሮች
እግዚአብሔር የዘላለም አባት በዚህ ታምቆ አይቀር፣ በዚህ አይወሰን፣ ነገሩ እያለፈ ይሄድ። አምላካችን እግዚአብሔር እንዲህ ስለምታደርግ እናከብርሃለን። ሁሉ ለስሜ ይሆን። እያንዳንዳችን እንወጣለን፣ ከፊታችን ቀድመህ ውጣ፣ በኋላ ተከተለን። እርኩዝና ጥላ ከለላ ሆነን በደምህ እንሰወር። በዕለቱ የተመደበልን አውሬ በስምህ ስልጣን ይመታ። በመንገድ ላይ የተመደበ በሰፈርና በመንደር የሚመደብ የቀሩ ተረኛ መንፈስ ዛሬ እንወጋዋለን። በጌታ በኢየሱስ ስም የተወጋ ይሁን። በጌታ በኢየሱስ ስም የተወጋ ይሁን። ዳዊት ወደ ሲጽላ